ሰላም እንዴት ናችሁ? ከኢዚ ቲቶር ነው። ዛሬ የስድስተኛ ክፍል አካባቢ ሳይንስ ምዕራፍ 1ን ይዤላችሁ መጥቻለሁ። በጣም ቀላል በጣም አጫጭር በሆነ መንገድ ነው የምናየው። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ወደ ትምህርታችን እንግባ። ምዕራፍ 1 የምስራቅ አፍሪካ መገኛ። አፍሪካ ከሰባቱ ሀገሮች አንዱ ነው። ከሰባቱ ክፍለ ዓለማት አንዱ ነው። ሰባቱ ክፍለ ዓለማት የሚባሉት አፍሪካ፣ አውሮፓ፣ ኤዥያ፣ ሳውዝ አሜሪካ፣ ኖርዝ አሜሪካ ተብለው 7 አህጉራት አሉ። ከነዛ መሀል አንዱ ነው አፍሪካ እና የአፍሪካ በ5 ክፍሎች ይከፈላል። 5 ክፍሎች ከፍለነዋል አፍሪካ። እሱም ምስራቅ አፍሪካ፣ ምዕራብ አፍሪካ፣ ሰሜን አፍሪካ፣ ደቡብ አፍሪካ እና መካከለኛው አፍሪካ ብለን 5 ቦታ ከፍለነዋል ማለት ነው። እና በስፋት የምናየው አሁን እኛ ያለንበት ኢትዮጵያ ያለችበት ሀገር ምስራቅ አፍሪካ ስለሆነ በስፋት የምናየው ስለ ምስራቅ አፍሪካ ነው። ምስራቅ አፍሪካ በስፋት 3ኛ ትልቁ ነው። ከ5ቱ በስፋት 3ኛ ነው እና የአፍሪካን 21% ይሸፍናል። ምስራቅ አፍሪካ በውስጡ 18 ሀገሮችን ያካትታል። አሁን መገኛ ምን እንደሆነ መገኛ ማለት አንድ ነገር የቱ ጋር እንዳለ ለመግለጽ የምንጠቀምበት ነው። 2 አይነት መንገድ አለ፣ አንጻራዊ መገኛና ፍጹማዊ መገኛ። አንጻራዊ መገኛ ማለት ቦታን ከተራሮች፣ ከወንዞች፣ ከሀገሮች ጋር በማነጻጸር ይገልጻል። አንድ ነገር ከሌላ ነገር ጋር አነጻጽረን ያለበትን ቦታ ስንገልጽ አንጻራዊ መገኛ ይባላል። አሁን ለምሳሌ ወንበሩ ያለው የቱ ጋር ነው? ወንበሩ ከጠረጴዛው አጠገብ ነው ካልን አንጻራዊ መገኛ ነው። ብላክቦርዱ ያለው የቱ ጋር ነው? ብላክቦርዱ ከበሩ በስተግራ ነው ካልን አንጻራዊ መንገድን ተጠቀምን ይባላል። ምሳሌ ኢትዮጵያ ከሱዳን በስተቀኝ ይገኛል ስንል አንጻራዊ መንገድን ተጠቀምን ማለት ነው። ሁለተኛው ፍጹማዊ መገኛ ነው። ፍጹማዊ መገኛ ላቲቲዩድ እና ሎንጊቲዩድን በመጠቀም የምንገልጸው መገኛ ነው። ላቲቲዩድ እና ሎንጊቲዩድ በአማርኛ ምን እንደሆነ በቃላችሁ ያዙ። ላቲቲዩድ ኬክሮስ ነው። ላቲቲዩድ ኬክሮስ ነው። ሎንጊቲዩድ ኬንተሮስ ነው። እና ላቲቲዩድ እና ሎንጊቲዩድ የሚባሉት ኢማጂነሪ ላይኖች ናቸው ወይም የሀሳብ መስመሮች ናቸው። እኛንን ራሳችን ካርታ ላይ የሳልነው ካርታ ላይ ያሰመርናቸው መስመሮች ናቸው። ምክንያቱም ለቦታን ለመግለጽ ስለሚጠቅሙን ማለት ነው። እና ካርታ ላይ ወይም ሉል ላይ አይታችሁ ከሆነ ወደ ጎንና ወደ ላይ የተሳሉ መስመሮች አሉ። ወደ ጎን የተሰመረው መስመር ላቲቲዩድ ወይም ኬክሮስ ይባላል። ወደ ላይ የተሰመረው ቨርቲካል ላይኑ ደግሞ ሎንጊቲዩድ ወይም ኬንትሮስ ይባላል ማለት ነው። እና እነዚህን ተጠቅመን መገኛን ስንገልጽ ፍጹማዊ መገኛ ይባላል። ምሳሌ ምስራቅ አፍሪካ ከ18 ዲግሪ ሰሜን፣ 27 ዲግሪ ደቡብ ኬክሮስ፣ 22 ዲግሪ ምዕራብ፣ 51 ዲግሪ ምስራቅ ኬንትሮስ ውስጥ ይገኛል ስንል ፍጹማዊ መገኛን ተጠቅመን ገለጽን ማለት ነው። እና ኬክሮስ እና ኬንትሮስን ትንሽ ጠለቅ ብለን እንያቸው። ኬክሮስ ወይም ላቲቲዩድ ወደ ጎን የተሰመረው መስመር ነው። ከምስራቅ ወደ ምዕራብ የተሰመረው መስመር ነው። ሉል ላይ ሄዳችሁ ብታዩ ከላይ መሬት እንደ ብርቱካን ብትሆን የብርቱካን ቅርጽ ነው ያላት አይደለ? መሬት ክብ ድብልብል ነች። እንደሱ ከብርቱካኑ ከላዩ ፓርት ጀምረን ወደ ጎን እያሰመረን ነው የምንሄደው። ወደ ጎን እያሰመረን ነው የምንሄደው እና ወደ ጎን እያሰመርን ሴንተሩ ላይ ያሰመርነው መስመር ምን ይባላል? የምድር ወገብ ይባላል። ሴንተሩ ላይ ወደ ጎን የተሰመረው መስመር ከሁሉም የሚረዝም መስመር ነው እና እሱ የምድር ወገብ ይባላል። እነሱ 0 ዲግሪ ነው። ይችን በቃላችሁ ያዙ። ኢኩዌተር ወይም የምድር ወገብ 0 ዲግሪ ነው። እና ሌሎቹንም አርክቲክ ክበብ፣ የካንሰር ምድር ወገብ፣ ካፕሪኮርን፣ አንታርክቲክ የሚለውን ስዕሉ ላይ ማየት እንደምትችሉት በቃላችሁ ለመያዝ ሞክሩ። ኬንትሮስ ደግሞ ከላይ ወደ ታች የተሰመረው መስመር ነው። ሁሉ መስመሮች እኩል ናቸው። መሀል ላይ ያለው መስመር ግሪንዊች ይባላል። 0 ዲግሪ ነው። ሁሉም ዲግሪዎች ሲደመሩ 360 ኬንትሮሶች አሉ ማለት ነው። ከ30 60 90 120 150 180 እያለ ነው የሚሄደው። ከዛ መልሶ 150 120 90 60 30 አለ። ሁሉም ሲደመሩ 360 ኬንትሮሶች ናቸው ማለት ነው።
አሁን የምናየው ሌላው ርዕስ የምስራቅ አፍሪካ ሀገሮች ነው። እንደነገርኳችሁ ምስራቅ አፍሪካ 18 ሀገሮች ነው ያሉት። ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ኬንያ፣ ጅቡቲ፣ ታንዛኒያ፣ ዩጋንዳ፣ ሩዋንዳ፣ ማላዊ፣ ብሩንዲ፣ ኮሞሮስ፣ ማዳጋስካር፣ ማውሪቲየስ፣ ሞዛምቢክ፣ ሲሸልስ፣ ደቡብ ሱዳን፣ ዛምቢያ፣ ዚምባብዌ እነዚህ የምስራቅ አፍሪካ ሀገሮች ናቸው። የምስራቅ አፍሪካ መገኛ ጥቅምና ጉዳት። አሁን ምስራቅ አፍሪካ አሁን ያለችበት ጂኦግራፊካል ቦታ ምን ጥቅም ያስገኛል ወይስ ምን ጉዳት አለው የሚለውን እናያለን። ኢኮኖሚያዊ ጥቅሞች፣ የባህር በር ያላቸው ሀገሮች ጅቡቲ፣ ኬንያ፣ ታንዛኒያ በዓለም ንግድ ውስጥ በቀላሉ ይገናኛሉ። ለንግድ በጣም ይጠቅማል። የታላላቅ ሀይቆች፣ ወንዞች ኢኮኖሚ ሀብት ናቸው። የአሳ ምርት፣ ለኤሌክትሪክ ኃይል፣ ለቱሪዝም ገቢ ያመጣሉ። የምስራቅ አፍሪካ አካባቢ በአርሶ አደርና በንግድ ስራ ተስማሚ ነው። ሌላው ኢኮኖሚያዊ ጉዳቶች፣ የባህር በር የሌላቸው ሀገሮች ኢትዮጵያ፣ ሩዋንዳ፣ ብሩንዲ የየብስ ትራንስፖርት ከፍተኛ ወጪ ያደርጋሉ። አሁን ኢትዮጵያ ከሌላ ክፍለ ዓለም እቃ በምታስመጣ ጊዜ ከባህር በር ተነስቶ ኢትዮጵያ እስኪደርስ ድረስ የሚወጡ ብዙ ወጪዎች አሉ። የአካባቢ ግጭቶች፣ የፖለቲካ ውጥረት፣ የአየር ንብረት ለውጥ። ሌላው ሶስተኛው ፖለቲካዊ ጥቅሞች፣ የባህር በር ያላቸው ሀገሮች በዓለም ፖለቲካ ውስጥ ትልቅ ተጽዕኖ አላቸው። የትስስር እድል ያበረክታሉ። ፖለቲካዊ ጉዳቶች ደግሞ የባህር በር ያላቸው ሀገሮች በቅኝ ገዢዎች በቀላሉ ተጠቂ ናቸው። የቅኝ ገዢዎች ከሌላ ዓለም በሚመጡ ጊዜ መጀመሪያ የሚያገኙት ማንን ነው? ባህር በር ላይ ያሉ ሀገሮችን ነው እና ተጠቂ ናቸው። የውሃ ሀብት ምክንያት የአካባቢ ግጭት ይፈጥራል። በሀገሮች መሀል በውሃ ምክንያት ግጭት ሊፈጠር ይችላል እና የአየር ንብረት ለውጥ አለ። በባህር በር ላይ ያሉ ሀገሮች የአየር ንብረት ለውጥ ምክንያት ሊጎዱ ይችላሉ ማለት ነው። ሌላው የምስራቅ አፍሪካ አጎራባች ሀገራትና ውሃማ አካላት። የምስራቅ አፍሪካ መገኛ ያው ስሙም እንደሚያመለክተው ከአፍሪካ በስተ ምስራቅ ነው የሚገኘው። ከአፍሪካ 5ቱ ክልሎች አንዱ ነው። አጎራባች ሀገራት ብሎ የጠቀሰው መጽሐፋችሁ ሱዳን፣ ደቡብ ሱዳን፣ ዴሞክራቲክ ኮንጎ፣ አንጎላ፣ ቦትስዋና፣ ደቡብ አፍሪካ፣ ስዊዘርላንድ። ምስራቅ አፍሪካን የሚያዋስኑ ውሃማ አካላት ምስራቅ አፍሪካ አካባቢ ላይ ያሉ ውሃማ አካላት ቀይ ባህር፣ የኤደን ባህረ ሰላጤ፣ የህንድ ውቅያኖስ። የምስራቅ አፍሪካ ክልሎች የሚባሉ የታላላቅ ሀይቆች ክልል ዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ። ይህንን በቃላችሁ ለመያዝ ሞክሩ። የታላላቅ ሀይቆች ክልል ዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ። የአፍሪካ ቀንድ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያ። የህንድ ውቅያኖስ ደሴቶች ኮሞሮስ፣ ሪዩኒየስ፣ ሲሸልስ፣ ሞሪሺየስ፣ ማዳጋስካር። ይህን በቃል ለመሸምደድ ትንሽ ሊከብድ ይችላል አውቃለሁ፣ ግን ፈተና ሲደርስ ምናልባት ሊመጣ ስለሚችል በቃላችሁ ለመያዝ ሞክሩ። በተለይ የአፍሪካ ቀንድ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያ መሆናቸውን በቃላችሁ ያዙ። ሌላው ታዋቂ ተራሮች ሁሉንም እያቸው። ኪሊማንጃሮ፣ የኬንያ ተራራ ምናምን። ረጅሙ ተራራ በቃላችሁ መያዝ አለባችሁ። ኪሊማንጃሮ ታንዛኒያ ውስጥ ነው ያለው፣ 5895 ሜትር ነው እና የኢትዮጵያን ራስ ደጀን 4620 ሜትር ነው። እሱን ያዙ። ታዋቂ ወንዞች የአባይ ወንዝ፣ የአዋሽ ወንዝ፣ የዋቢ ሸበሌ ወንዝ፣ የገናሌ ወንዝ ኢትዮጵያ ውስጥ ነው ያሉት። ዛምቤዚ፣ ዛምቢያ፣ ዚምባብዌ፣ ሞዛምቢክ ውስጥ። ሩቡማ ታንዛኒያ፣ ሞዛምቢክ ውስጥ። ታዋቂ ሀይቆች ቪክቶሪያ ሀይቅ ዩጋንዳ፣ ታንዛኒያ፣ ኬንያ ውስጥ። ጣና ሀይቅ ኢትዮጵያ ውስጥ። ታንጋኒካ ሀይቅ ታንዛኒያ፣ ኮንጎ ውስጥ። ማላዊ ሀይቅ ማላዊ ውስጥ። ታዋቂ የቱሪስት ቦታዎች የሰሜን ተራሮች ብሔራዊ ፓርክ፣ ዳሎል ዝቅተኛ ቦታ፣ ኤርታሌ እሳተ ገሞራ፣ አዋሽ ብሔራዊ ፓርክ። እነዚህ ሁሉ ኢትዮጵያ ውስጥ ናቸው። የዩጋንዳ የተራራ ደን ዩጋንዳ ውስጥ። በወንዲ ጥቅጥቅ ደን ዩጋንዳ ውስጥ። ማሳይ ማራ ፓርክ ኬንያ ውስጥ። የምስራቅ አፍሪካ ስምጥ ሸለቆ። ስምጥ ሸለቆ ማለት መሬት ላይ ያለ ጥልቀት ያለው ስንጥቅ ነው። እሺ፣ መሬት ላይ ያለ የተሰነጠቀ ቦታ ነው እና ምስራቅ አፍሪካ ውስጥ ስምጥ ሸለቆ አለ። ምስራቅ አፍሪካ ውስጥ ያለው ስምጥ ሸለቆ የሚነሳው ከእስያ ሶሪያ ነው። መነሻው የት ነው? ከእስያ ሶሪያ ነው። በኢትዮጵያ አፋር አካባቢ 3 ጎን ቅርጽ ያለው መልክዓ ምድር ፈጥሯል።
እዚህ ስዕሉ ላይ ማየት እንደምትችሉት አፋር አካባቢ 3 ማዕዘን ያለው በስምጥ ሸለቆ አማካኝነት የተፈጠረ 3 ማዕዘን ቅርጽ ያለው በጣም ዝቅተኛ ቦታ እንደማለት ነው። እና አጠቃላይ ርዝመቱ ይሄ ስምጥ ሸለቆ 7200 ኪሎ ሜትር ነው። ከዚህ 5600 ኪሎ ሜትር በአፍሪካ ውስጥ ይገኛል። የስምጥ ሸለቆ ቅርንጫፎች የሚባሉ 3 ናቸው። ስዕሉ ላይ ማየት እንደምትችሉት የአፋር 3 ማዕዘን ያለው ቅርጽ አለ። ከዛ የምስራቅ ቅርንጫፍ አለ፣ የምዕራብ ቅርንጫፍ አለው ማለት ነው። ሌላው የምስራቅ አፍሪካ ወንዞች የናይል ወንዝ በዓለም ረጅሙ ወንዝ ነው። አባይ ወንዝ ኢትዮጵያ ውስጥ፣ አዋሽ ወንዝ ኢትዮጵያ ውስጥ፣ ዋቢ ሸበሌ ውስጥ ወንዝ፣ ገናሌ ወንዝ ኢትዮጵያ ውስጥ፣ የዛምቤዚ ወንዝ ዛምቢያ፣ ዚምባብዌ፣ ሞዛምቢክ ውስጥ፣ የሩቡዛ ወንዝ ታንዛኒያ፣ ሞዛምቢክ ውስጥ። የምስራቅ አፍሪካ ሐይቆች በስምጥ ሸለቆ ውስጥ እና ከስምጥ ሸለቆ ውጪ ብለን ለሁለት ከፍለናቸዋል። በስምጥ ሸለቆ ውስጥ ታንጋኒካ ሐይቅ ታንዛኒያ ኮንጎ ውስጥ፣ ማላዊ ሐይቅ ማላዊ ውስጥ፣ ኪቩ ሐይቅ የኢትዮጵያ ሐይቆች ላንጋኖ፣ ዝዋይ፣ ሻላ፣ ሐዋሳ። ከስምጥ ሸለቆ ውጪ ቪክቶሪያ ሐይቅ ዩጋንዳ፣ ታንዛኒያ፣ ኬንያ፣ ጣና ሐይቅ ኢትዮጵያ ውስጥ፣ ዝዋይ፣ ዝቋላ ሐይቅ። የካርታ መፈለጊያ መተግበሪያዎች የመጨረሻ ርዕሳችን ነው። እነዚህ ስልካችን ውስጥ መጠቀም የምንችላቸው አፕሊኬሽኖች ናቸው። ጉግል ማፕ፣ ጉግል ኤርዝ፣ ጂፒኤስ። ጉግል ማፕ